ወደ ሰርጉ ነው የምንሄደው። በጣም ትልቅ ቁም ነገር ልነግራችሁ ስለፈለኩ ነው። እንግዲህ ወይዘሮ ከባድ ወርቅ አርጋው የባላባት ልጅ ናቸው። የወረይመኑ ባለሀብት የአቶ አርጋው ወልደ ገብርኤል ልጅ ናቸው። ወንድማቸውም አቶ ነጋ ይባላል። አቶ ነጋ አርጋው ታውቁታላችሁ። በግርማዊ ቀዳማዊ አፄ ኃይለሥላሴ ዘመነ መንግስት የኢትዮጵያ የዘውዳዊ ስርዓት የፓርላማ አባል የነበረ ሰው ነው። ወረኢሉ እያለ በጥይት ሆዱን ተመቶ ግርማዊ ቀዳማዊ አፄ ኃይለሥላሴ ሄሊኮፕተር እዛው ድረስ ልከው አዲስ አበባ አምጥተው አልዳንም። ሲሞት እንደገና አስከሬኑን ጭነው ሄደው የተቀበረ ሰው ነው። እንግዲህ ቤተሰባዊ መሰረቱ ይሄንን ይመስላል ማለት ነው። ጠንካራ ናቸው። እንግዲህ ወይዘሮ ከባድ ወርቅ አርጋው በ15 ዓመታቸው አካባቢ እኚህ የምታያቸውን አቶ ተስፋዬ ቶሎሳ የሚባሉ በወቅቱ ኢትዮጵያዊ አሁን ግን ኦሮሞ የሆኑ በወቅቱ ኢትዮጵያዊ ናቸው ሁለቱም። አሁን ግን ኦሮሞ የሆኑ አባት አግብተዋል። የእምነታቸው ሁለቱም ኦርቶዶክሳውያን ነበሩ። ነገር ግን ይሄ ኦርቶዶክሳዊ እምነታቸውን ይዘው እንዳይቀጥሉ የሚያደርግ ነገር የዛሬ 30 ምናምን ዓመት አካባቢ ገጥሟቸዋል። አቶ ተስፋዬ ኦቦ ተስፋዬ እንግዲህ ያው ትንሽ ፉት ይሉ ነበረ ያረቄዋን ነገር። ከዛ እንግዲህ ወደ ቤት ሲመጡ ከወይዘሮ ከባድ ጋር ትንሽ ይጋጫሉ። በወንበር ብረት ወስደው ደብድቧቸው ሽባ ያደርጓቸዋል። ግን ከቤት ይወጣሉ። ይሄ ሱሴ ነው እንደዚህ ያደረገኝ በማለት ወደ መካነ ኢየሱስ ወደዛ አካባቢ ይሄዳሉ። በዛው መጽሐፍ ቅዱስ ይዘው ጴንጤ ሆነው ይቀራሉ። ሚስትም ባላቸውን ሲፈልጉ እዛው ያገኟቸዋል። ያው ይታረቃሉ። ግን የጴንጤን እምነት አልቀበልም ይላሉ። ያው የሰሜን ኢትዮጵያ ሰው ስለሆኑ እየቆየ ሲመጣ ግን ለልጆቻቸው ሲባል ሁለቱም ያው ጴንጤ ይሆናሉ። በኋላ ላይ ወይዘሮ ከባድ ወርቅ አርጋው እስከ ፓስተር ድረስ ይደርሳሉ። ኮሮና እስኪመጣ ድረስና ኮሮና መጥቶ ትንሽ አሟቸው ቤት ሆነው ነበር። አሁን ትንሽ እጃቸውንም እግራቸውንም ያዝ ያደርጋቸዋል። የፕሮቴስታንት ነቢይት ሆነው ቀጥለዋል ማለት ነው። እንግዲህ እነዚህ ሁለት ባልና ሚስቶች የወይዘሮ የልጃቸውን የወይዘሮ ፍሬገነት ተስፋዬን ልጆች አሳድገዋል። ወይዘሮ ፍሬገነት ተስፋዬ ቅድም ያያችኋት ማለት ነው። ይወልዳሉ። ከዛ ወልደው አምጥተው ለእናትና አባት ይሰጣሉ። 3 ወይ 4 ልጆች ይኖራቸዋል፣ ወይም 3 እንደዚህ። 3ቱም ከተለያየ ሰዎች ነው የሚወለዱት። ግን መጥተው ለእናትና አባት ይሰጣሉ። አባትና እናት ያሳድጋሉ ማለት ነው። አባትና እናት ደግሞ የራሳቸው 6 ልጆች አካባቢ ያሏቸው ፍሬ ሰጥቷቸዋል እግዚአብሔር። እንግዲህ ጎፋ ኪዳነ ምሕረት አካባቢ የነበራችሁ ሰዎች ታስታውሳላችሁ። 6 ልጆችን እግዚአብሔር ሰጥቷቸዋል። ፍሬገነት ተስፋዬ አንደኛው ልጃቸው ናት። ዘላለም ተስፋዬ ሁለተኛው ልጃቸው ነው። ደቡብ አፍሪካ ነው የሚኖረው። ጌታውን ወይም ቹቹ ተስፋዬ የሚባል ልጅም ነበራቸው። እሱ አሁን አርፏል። ቹቹን የምታውቁት ያው ቹቹ አርፏል። ኢየሩሳሌም ተስፋዬም እንዲሁ ደቡብ አፍሪካ ነው የምትኖረዋለች። ሚሚ ተስፋዬም እንደዚሁ ማለት ይቅርታ ደቡብ አፍሪካ ነው ያለችው። ቃልአብ ተስፋዬ የሚባል ደግሞ አላቸው። ተስፋዬ ቶለሳ እሱ ዱባይ ነው ያለው። እሱ ዱባይ ላይ አቡሌ ይባላል። ታውቁታላችሁ። አቡሌ ችግር ገጥሞታል። ትንሽ የገንዘብ መስረቅ አይነት ነገር ተከስቶ 2 ነበሩ። እሱ ወዲያውኑ የሰረቀውን ገንዘብ ለእናትና ለቤተሰቦቹ ልኳል ወደ ኢትዮጵያ። ያኛው ደግሞ በእጁ ላይ ነበረ። ስለዚህ መልሱ ሲባል ያኛው መለሰ። እንግዲህ ታስሯል። አሁን ለሰርጉ ለቀውት አብይ አህመድ የዱባዩን መንግስት ከጠየቀ እንግዲህ ወይ ካሳ ከፍሎ ሊለቁት ይችላሉ። ግን ለለቅሶም አልመጣም። እዛው ዱባይ ነው ያለው። ፕሮቴስታንታዊ መሳሳቡ እንግዲህ
እዚህ ደርሷል ማለት። ስለዚህ ትንሽ ችግር ተፈጥሮ ነበር። አሁን አብይ አህመድ ፖለቲካዊ መሰረቴን ያሳጣኛል፣ ልጁ የሚያገባው የሰሜን ኢትዮጵያ ሰዎችን ነው፣ እኔ ያገባሁት አማራ ነው፣ እኔ አማራ ማንነት አለኝ፣ ስለዚህ የምታገለው ለኦሮሞ ነው፣ የማታግለው ኦሮሞን ነው፣ የስልጣኔ መሰረት ኦሮሞ ነው። ስለዚህ አሁን ደግሞ ይሄ ልጅ አገባ የሚባለው እንደዚህ ከሆነ እንዴት ይሆናል ብሎ ነበረ። አይ ተስፋዬ ቶሎሳ እኮ ነው የሚለው፣ ቶሎሳ የሚለውን ሰው አይቶ የኦሮሞ እንዳገባች ልጅህ ይቆጠራል የሚል ክርክር ተነስቶ ነበር። ነገር ግን ጋሽ ተስፋዬ ቶሎሳ አቦ ተስፋዬ ቶሎሳ አልወለዱትም፣ ፓፒን አልወለዱትም ማለት ነው። ፓፒ የሰሜን ኢትዮጵያ ሰው የአፍሪካ ወርቅ ቤት እንትን ነው፣ አፍሪካነት የምትወልደው ከዛ ነው። ስለዚህ ዞሮ ዞሮ የአብይ ልጆች ያገቡት በደም ቆጠራ ከሄድን አማራ ነው ማለት ነው ያገቡት። ያው በአባት በኩል በእናት አባት በኩል ኦሮሞ አለ፣ በዚህኛው በኩል ግን ወደ 75% አማራ ነው ማለት ነው። በዚህ በኦሮሞ ፖለቲካ ውስጥ ደግሞ ኦፌኮን አይታችኋል። ይሉ የነበረው የኦሮሞ ሰዎች የአማራን ሰዎች ፍቱና አግቡን፣ ነፍጠኛ ለምን ታገባላችሁ? አማራን ለምን የኦሮሞ ሴት ያለ ወንድ ቀርታለች፣ ከኛ ይልቅ የምታገቡት የአማራን ወንድ የአማራን ሴት ነው ብለው በጣም እንግዲህ የነበረውን ሰልፍ ታስታውሳላችሁ። ኦፌኮ የነ ዶክተር መራራ ጉዳይ፣ ዶክተር መራራ አላገቡም፣ ይሄን ፈርተው ነው መሰለኝ። አማራ አፍቅረው ካገቡ ኦሮሞ እንዳይቆጣቸው መሰለኝ እስካሁን ዶክተር መራራ እንዳላገቡ ነው የምሰማው። አብዛኛዎቹ ግን የሚያገቡት የኦሮሞ ፖለቲከኞች ወይ ጉራጌ ነው ወይ ኦሮሞ ነው ወይ አማራ ነው የሚያገቡት አቅፈው